ሰላም እንዴት ናችሁ? ዛሬ የፕሮጀክት ማኔጅመንት ኤግዛም ቱቶሪያል ሁለተኛውን ክፍል ነው ዲስከስ የምናደርገው። በክፍል አንድ ላይ የፕሮጀክት ኢንትሮዳክተሪ ፓርቱን ለማየት ሞክረን ነበር። እዚህ ጋር እንደምታዩት ይህ ኤግዛም ብሉ ፕሪንታችንን መሰረት አድርገን ነው የምንሄደው። በመጀመሪያው ፓርት ላይ ናው ዘ ቤዚክ ኮንሴፕትስ በፕሮጀክት አናሊሲስ ኤንድ ፕላኒንግ በሚባለው ለርኒንግ አውትካምስ ዲስከስ እናደርግ ነበር። የዛሬ ክፍል ሁለት ቪዲዮችን ዲስከስ የሚያደርገው በሶስተኛው ምዕራፍ የፕሮጀክት አይደንቲፊኬሽን በሚባለው ቶፒክ ስር አንደርስታንዲንግ ዘ ሶርስ ኦፍ ፕሮጀክት አይዲያ እንደዚሁም ደግሞ ፕሮጀክት አይደንቲፊኬሽን የሚለውን ቶፒክ ነው ዲስከስ የምናደርገው። ሶ እዚህ ጋር የምታዩቸው ባለፈው ሳምንት ወይም ደግሞ በባለፈው ቪዲዮችን ላይ ለማሳየት የሞከርኳቸው የፕሮጀክት ማኔጅመንት የመጀመሪያው የቱቶሪያል ፓርት እና እንደዚሁም ደግሞ ከዚያ ውስጥ የተውጣጡ የመልቲፕል ቾይስ ኩዌሽኖችን ነው እዚህ ጋር የምታዩት። ለማስታወስ ያክል ቪዲዮን ፓውዝ እያደረጋችሁ ልታዩቸው ትችላላችሁ። ወደ ዛሬ ቪዲዮአችን እንሂድ። ኦኬ፣ የዛሬ ቪዲዮአችን ፕሮጀክት አይደንቲፊኬሽን ነው የሚለው። ፕሮጀክት አይደንቲፊኬሽን የሚባለው የመጀመሪያው እንደዚሁም ደግሞ ሞስት ክሩሻል የሚባለው ስቴጅ ነው በፕሮጀክት ላይፍ ሳይክል ውስጥ። ኢንቮልቭ የሚያደርገው ሪኮግናይዚንግ ፖቴንሻል ፕሮጀክት አይዲያስ ፖቴንሻል ሊሆኑ የሚችሉ የፕሮጀክት አይዲያዎችን ወይም ደግሞ የፕሮጀክት ሀሳቦችን እንደዚሁም ደግሞ ሴሌክት የምናደርግበትን ሪል የሆኑ ኒዶችን አድረስ የምናደርግበትን አንሶልቭድ የሆኑ ፕሮብለሞችን ሶልቭ የምናደርግበት እንደዚሁም ደግሞ ኦፖርቹኒቲያችንን ኤክስፕሎት የምናደርግበትን ሂደት አይደንቲፊኬሽን ብለን ነው የምንወስደው። ፕሮፐር የሆነ የፕሮጀክት አይደንቲፊኬሽን ኢንሹር የሚያደርግልን ነገር አለ፣ የሚያረጋግጥልን ነገር አለ። እሱ ምንድነው? ሪሶርሶች ዳይሬክት የሚያደርጉት ከፕሮጀክታችን ጋር መሆኑ ወይም ደግሞ ሪሌቨንት ለሆነው ፊዚብል ለሆነው ከኦርጋናይዜሽናል ወይም ደግሞ ናሽናል ዴቨሎፕመንት ፕራዮሪቲያችን ጋር አላይ ላደረገው ሀሳቦች መሆኑ የምናረጋግጠው አይደንቲፊኬሽን ላይ ዳት ፖርሊ አይደንቲፋይድ የተደረጉ ፕሮጀክቶች ሲሆኑ ግን ኢዝሊ ፌል ነው የሚያደርጉት። ዋቴቨር ኢት ኢዝ አት ዘ ላተር ስቴጅ ሊሆን ይችላል ዊዛውት ሪጋርድለስ ሃው ዌል ኢዝ ፕላን ሃው ዌል ኢዝ ኢምፕሊመንትድ ታርጌታችን አቺቭ የሚያደርገው ፌል ያደረገ ሀሳብን ነው ማለት ነው አይደንቲፊኬሽን ላይ ከተሳሳተ። ስለዚህ አንደርስታንድ ማድረጋችን ኢምፖርታንት ነው ማለት ነው የፕሮጀክቱን አይዲያ። እንደዚሁም ደግሞ ሲስተማቲካሊ ኢሴንሻል የሆኑ የፕሮጀክት ማኔጅመንቶችን አንደርስታንድ ልናደርግ ይገባል። ያንን የሚያሳየን ፓርት ነው ፕሮጀክት አይደንቲፊኬሽን የሚባለው። ሚኒንጉን ክሊርሊ ላስቀምጥላችሁ። ፕሮጀክት አይደንቲፊኬሽን ሪፈር የሚያደርገው is the process of generating, screening and defining projects that ideas that can be developed into viable projects ነው። ትክክለኛ ፕሮጀክት መሆን የሚችሉ ሀሳቦችን ወይም ደግሞ ቪያብል ሊሆኑ የሚችሉ የፕሮጀክት ሀሳቦችን ጀነሬት የምናደርግበት ስክሪን የምናደርግበትን ስቴጅ ነው ፕሮጀክት አይደንቲፊኬሽን የምንለው። ኢንቮልቭ የሚያደርገው የመጀመሪያው ፕሮብለሞችን አናላይዝ ማድረግ ሲሆን፣ ሁለተኛው ላይ ደግሞ ኒዶችን ወይም ደግሞ አስፈላጊ የሚባሉ ሀሳቦችን፣ አማራጮችን፣ ኦፖርቹኒቲዎችን እንደዚሁም ጋፖችን ዲተርማይን ያደርጋል። ፕሮጀክቱ ኢንተርቬንሽን ውስጥ ኢምፕሊመንት የሚደረጉ ወይም ደግሞ ኢምፕሊመንት መደረግ አለባቸው ብሎ የሚያስባቸውን ማለት ነው። ፕሮጀክት አይደንቲፊኬሽን የሚባለው ስቴጅ የሚመልሳቸው ጥያቄዎች አሉ። ከነዚ ውስጥ የመጀመሪያው ዋት ፕሮብለም ኒድስ ቱ ቢ ሶልቭድ ነው። የትኛው ፕሮጀክት ሶልቭ ሊደረግ ይገባል ወይም ደግሞ ምን አይነት ጥያቄ ሊመለስ ይገባል የሚለው ሶልቭ ያደርግልናል። ሁለተኛው ደግሞ who is affected by the project የሚለው ማን ነው በዚህ ፕሮጀክት አፌክትድ የሚሆነው ወይም ደግሞ ተጽዕኖ ውስጥ የሚገባው የትኛው አካል ነው የሚለው የፕሮጀክት አይደንቲፊኬሽን ይመልስልናል። ሶስተኛው ደግሞ why the project is needed ለምንድን ነው ይሄ ፕሮጀክት የሚያስፈልገው? እናንተ ይሄንን ስራ ወይም ደግሞ ይሄንን ፕሮጀክት መስራታችሁ ለምንድን ነው የሚያስፈልገው? ሶስተኛው ደግሞ ሌላኛው ደግሞ የሚጨረሻው what changes expected after the project implementation ይሄ ፕሮጀክት ከተተገበረ በኋላ ምን አይነት ለውጥ ነው የሚጠበቀው ለሚሉ ጥያቄዎች የፕሮጀክት አይደንቲፊኬሽን መልስ ይሰጠናል ማለት ነው። ሌላኛው እዚህ ጋር የተቀመጠው ሐሳብ የፕሮጀክት አይዲያ ሶርሶች ናቸው። የፕሮጀክት አይዲያ ሶርሶች ከተለያዩ ኢንተርናል እና ኤክስተርናል ከሆኑ ምንጮች ጀነሬት ልናደርጋቸው እንችላለን። ሶ እነዚህን ሶርሶች አንደርስታንድ ማድረጋችን አስ ፕሮጀክት ማናጀር ሪሌቨንት እና ስዊተብል የሆነውን ፕሮጀክት አይደንቲፋይ እንድናደርግ አሲስት ያደርገናል። ሶ እነዚያ ኢንተርናል እና ኤክስተርናል የሚባሉ ሶርሶች ከኮሚኒቲው ኒድ እና ፕሮብለም ሊሆን ይችላል። ማለትም ማህበረሰቡ አንሚት ኒዶች ይኖሩታል ወይም ደግሞ ኮሚኒቲ ውስጥ ቤዚክ የሚባሉ ፕሮብለሞች ሊኖሩት ይችላሉ። ከኤዱኬሽን ከሄልዝ ጋር ወይም ደግሞ ከኢንፍራስትራክቸር ጋር ሊሆን ይችላል። ዋቴቨር ኢት ኢዝ ከኢንካም ሌቭል ጋር ሊሆን ይችላል ወይም ደግሞ ከስራ አጥነት ጋርም ሊሆን ይችላል። እነዚያን መሰረት አድርገን የፕሮጀክት አይዲያዎችን ሶርስ ልናደርግ እንችላለን። ሁለተኛው ደግሞ ከገቨርንመንት ፖሊሲ እና ከዴቨሎፕመንት ፕላኖች
ፕሮጀክት አይዲያዎች ጀነሬት ሊደረጉ ይችላሉ በፌዴራል መንግስት በሪጅናል እንደዚሁም ደግሞ በተለያዩ የመንግስት አካላት የሚደገፉ ሀሳቦችን መሰረት አድርገን ወይም ደግሞ ፖሊሲዎችን መሰረት አድርገን ፕሮጀክትን ልንቀርጽ ወይም ደግሞ አይዲያ ጀነሬት ልናደርግ እንችላለን ማለት ነው። ኔክስት የሚሆነው ደግሞ ከማርኬት ዲማንድ እና ከቢዝነስ ኦፖርቹኒቲ አንጻር እዚህ ጋር ማርኬቱ ይሄንን ይፈልጋል። ይህን አይነት የቢዝነስ አማራጮች አሉን ብለን ፕራይቬት ሊሆን ይችላል ወይም ደግሞ ኮሜርሻል ፕሮጀክቶችን አይዲያ ራይዝ ልናደርግ እንችላለን ማለት ነው። ከማርኬቱ ጋፕ እንደዚሁም ደግሞ ከማርኬቱ ዲማንድ ቤዝ አድርገን ማለት ነው። ማርኬት ጋፕ እና የማርኬት ዲማንድ የሚባለው አንሚት የሆነ የከስተመር ኒድ ሊሆን ይችላል። በሆነ አይነት ጉድስ እና ሰርቪስ ላይ ሾርቴጅ ሊሆን ይችላል። ቴክኖሎጂካል የሆኑ ቼንጆችን ክሬት ስለማድረግ ሊሆን ይችላል። ዋቴቨር ኢት ኢዝ ማርኬት ቤዝድ የሆኑ ፕሮጀክት አይዲያዎች በጣም ፕሮፊታብል ናቸው፣ ኮምፒቲቲቭ ናቸው፣ እንደዚሁም ደግሞ ግሮዛቸው ከፍ ያለ ስለሆነ ሪኮመንድ የሚደረጉ ናቸው። ፕሮጀክት አይደንቲፊኬሽን እነዚያ ነው በውስጡ ይዛል። ሌላኛው የፕሮጀክት አይዲያዎች ሶርስ ሊደረግ ከሚችልባቸው ነጥቦች ውስጥ ኦርጋናይዜሽናል ኦብጀክቲቭ እና ስትራቴጂዎች ናቸው። የተቋሙ ኤክስፓንዲንግ ኦፕሬሽን ነው ወይስ ደግሞ ኢምፕሩቭ ስለማድረግ ነው ሰርቪስ ኳሊቲውን ወይም ደግሞ ኮስት ስለመቀነስ ነው ወይስ አዳዲስ ፕሮዳክቶችን እና ሰርቪሶችን ኢንትሮዲዩስ ስለማድረግ ነው? ምንድነው ኦብጀክቲቭ ስትራቴጂው የሚለውን መሰረት አድርገን የፕሮጀክት አይደንቲፊኬሽናችንን ኢምፕሊመንት ልናደርግ እንችላለን። ስትራቴጂ ጎሉን መሰረት አድርገን ማለት ነው። ቴክኖሎጂካል ቼንጆች እና ኢኖቬሽኖችም አሉ። አድቫንስድ የሆኑ ቴክኖሎጂዎች ጀነሬት የሚያደርጉት አዳዲስ የፕሮጀክት ኦፖርቹኒቲ አለ። እነዚህም አውቶሜሽን፣ ዲጂታላይዜሽን ወይም ደግሞ ሪኒውብል ኤነርጂ ሶሉሽን ዋቴቨር ኢንፎርሜሽን ሲስተም ወይም ደግሞ ኢሰርቪስ ሊሆን ይችላል። ሶ ቴክኖሎጂውን ቤዝ የሚያደርጉ የፕሮጀክት አይዲያዎችም ኤፊሽንት በሆነ መንገድ ወይም ደግሞ ኤፊሽንት በሆነ ኳሊቲ ኮምፒቲቲቭነሳቸውን ጠብቀው ኢምፕሊመንት ሊደረጉ ይችላሉ ማለት ነው። ሌላኛው የፕሮጀክት አይዲያ ጀነሬት ከሚያደርግባቸው ሀሳቦች ውስጥ ሶሻል፣ ኢኮኖሚክ እና ኢንቫይሮንሜንታል ኢሹዎችን ይካተታሉ። ብሮደር የሆኑ ቻሌንጆች አሉ። በፖቨርቲ፣ በኢኒኳሊቲ፣ በክላይሜት ኮንዲሽን ወይም ደግሞ በፐብሊክ ሄልዝ ኢሹ በኤንጂኦዎች ፍሪኩዌንትሊ አይደንቲፋይድ የተደረጉ የፕሮጀክት አይዲያዎችን መሰረት አድርገን ልንጠቀም እንችላለን። ሌላኛው ደግሞ አንኤክስፔክትድ የሚባለው ሶርስ ምንድነው? ሌሰን ፍሮም ፕሪቪየስ ፕሮጀክት ሊሆን ይችላል። ፓስት የፕሮጀክት ኤክስፒሪየንሳችንን መሰረት አድርገን ቫልዩብል የሆነ ኢንሳይት ልናገኝ እንችላለን ለአዲሱ ፕሮጀክታችን። ሶ ሰክሰስፉል የሆነ ፕሮጀክትን መሰረት አድርገን ወይም ደግሞ ፌል ያደረጉ ፕሮጀክቶችን ኢቫሉዌት አድርገን ክሬት የምናደርገው የፕሮጀክት አይዲያ ይኖረናል። ዘን ፕሮጀክት አይደንቲፊኬሽን የሚባለው ፕሮሰስ የሚያልፍበትን ስቴጅ ወይም ደግሞ የሚያልፍባቸውን አፕሮቾች ነው አሁን ላይ ማሳያችሁ። የመጀመሪያው የፕሮጀክት አይደንቲፊኬሽን የሚባለው ስቴፕ ሲሆን በዚህ ስቴፕ ላይ ክሊርሊ ዲፋይን ይደረጋል አድሬስ ለመድረግ የተፈለገው የፕሮጀክቱ ኒድ ወይም ደግሞ ፕሮብለም። ለምሳሌ የፕሮብለም አናሊሲስ በመስራት የስቴክ ሆልደርስ ኮንሰልታንሲዎችን በመጠቀም እንደ ቱል እነሱን በመጠቀም የፕሮብለማችንን አይደንቲፋይ ልናደርግ እንችላለን በፕሮጀክት አይደንቲፊኬሽን ፕሮሰስ ውስጥ። ሌላኛው ኒድ አሴስመንት ነው። እዚህ ጋር የሚኖሩ ጋፖችን አይደንቲፋይ በማድረግ ከረንትሊ ያለው ሲቹዌሽን እንደዚሁም ደግሞ ዲዛይርድ ከሆነው ኮንዲሽን ጋር ያሉ ጋፖች ምን እንደሆኑ ይህንን የምሰራው ኒድ አሴስመንት የምሰራው ለምንድን ነው? ፕራዮሪታይዝ እንዳደረግ ይረዳኛል። ፕሮግራሞችን ራንክ እንዳደረጋቸው እንደዚሁም ደግሞ ጀስቲፋይ እንዳደረግ የፕሮጀክት ኢንተርቬንሽኖችን ጀስቲፋይ እንዳደረግ አሲስት ስለሚያደርገኝ ሁለተኛው የፕሮጀክት አይደንቲፊኬሽን ፕሮሰስ ኒድ አሴስመንት ነው የሚባለው። ሶስተኛው ጀነሬሽን ኦፍ ኦልተርኔቲቭ ፕሮጀክት አይዲያስ ነው። መልቲፕል የሆኑ ሶሉሽኖችን ፕሮፖዝ አደርጋለሁ። ያንን ፕሮብለም ወይም ደግሞ ያንን ችግር ያንን አንሳትስፋይድ ወይም አንሜትድ የሆነ ወንት ሳትስፋይ ለማድረግ ኦልተርኔቲቮችን አስቀምጣለሁ። እነዚያ ኦልተርኔቲቮች ሪፕሬዘንት የሚያደርጉት ፖሲብል የሆነ የፕሮጀክት ኦፕሽኖችን ነው ማለት ነው። ኔክስት የሚሆነ የፕሮጀክት አይደንቲፊኬሽን ስቴፕ ፕሪሊሚናሪ የሚባለው ስክሪኒንግ ነው። የመጀመሪያ ደረጃ ስክሪን አደርጋለሁ ቤዝድ ኦን ሪሌቫንስ፣ ቤዝድ ኦን ፊዚቢሊቲ፣ ሪሶርስ አቬይላቢሊቲ ኤንድ አላይንመንት ዊዝ ኦብጀክቲቭስ። ፕሮሚሲንግ የሆኑ የፕሮጀክት አይዲያዎችን ወደ ኔክስት ስቴፕ ከማሻገሬ በፊት ስክሪን አውት አደርጋለሁ፣ ራንክ አደርጋለሁ፣ ፊልተር አደርጋለሁ ማለት ነው። ኔክስት የሚሆነ የፕሮጀክት አይደንቲፊኬሽን ስቴጅ ደግሞ ክራይቴሪያ ፎር ሴሌክቲንግ ፕሮጀክት አይዲያ። የፕሮጀክት አይዲያዎችን ሴሌክት ለማድረግ ክራይቴሪያዎችን አስቀምጣለሁ። ኮመንሊ አፕላይ የሚደረጉ ክራይቴሪያዎች የመጀመሪያው ቤኔፊሻሪዎቹ ኒድ ወይም ደግሞ ለተጠቃሚዎቹ ኒድ ምን ያክል ሪሌቫንስ ነው የሚለው ሲሆን፣ ሁለተኛው ደግሞ ቴክኒካሊ ምን ያክል ፊዚብል ነው። ሶስተኛው ክራይቴሪያ የሚሆነው ፋይናንሻል ቪያቢሊቲ ሲሆን፣ ሌላኛው ደግሞ ኢንስቲትዩሽናል ካፓሲቲ እና የሶሻል ኤንድ ኢንቫይሮንሜንታል ካፓሲቲ ነው። ሶ እነዚህን መሰረት አድርጌ ኢምፕራክቲካል ወይም ደግሞ አንሰስቴይነብል የሆኑ ፕሮጀክቶች ካሉ እዚህ ጋር ሴሌክት አደርጋለሁ። በእነዚህ ቤዞች በእነዚህ መሰረቶች እለካዋለሁ፣ መዝነዋለሁ ማለት ነው።
ሌላኛው የሚሆነው ኢምፖርታንስ ኦፍ ፕሮጀክት አይደንቲፊኬሽን ነው። ፕሮፐር የሆነ የፕሮጀክት አይደንቲፊኬሽን ለምንድን ነው የሚያስፈልገው? ኦብቪየስሊ እንደሚታወቀው ኢፌክቲቭ የሆነ ፕሮጀክት አይደንቲፊኬሽን ሲኖር የሪሶርስ ኤፊሽንሲያችንን ከፍ ያደርግልናል። ሌላኛው ደግሞ የፕሮጀክቱን ሳክሰስ ሬት ይጨምረዋል። ሶ ፕራየር ከዚህ በፊት ከሰራናቸው ወይም ደግሞ ከዚህ በፊት ካሉ ኒዶች አንጻር ፕሮጀክታችን አላይን እንዲያደርግ ከቅደም ተከተሎች ጋርም አላይን እንዲያደርግ ይረዳናል። አይደንቲፊኬሽን ዘን በኢምፕሊሜንቴሽን መካከል ላይ የሚደርሱ ሪስኮችን ሬዲዩስ ያደርግልናል ማለት ነው። ሳመራይዝ አደረግላችሁ ፕሮጀክት አይደንቲፊኬሽን የሚባለው ስታርቲንግ ፖይንት ነው ለፕሮጀክት ማኔጅመንት ፕሮሰስ። ኢንቮልቭ የሚያደርገው ደግሞ አንደርስታንዲንግ ዘ ሶርስ ኦፍ ፕሮጀክት አይዲያስ፣ አናላይዚንግ ፕሮብለምስ ኒድስ ኤንድ ሴሌክቲንግ ቪያብል ፕሮጀክት ኦፕሽንስ ሲሆን ዌል አይደንቲፋይድ የሆነ ፕሮጀክት ላይክሊ አቺቭ የመሆን ወይም ደግሞ ኦብጀክቲቭን የማሳካት ደሊቨር የሚያደርጋቸው ላስቲንግ ቤኔፊቶች ይኖሩታል ተብሎ ነው የሚታሰበው። ኔክስት እንደተለመደው ጥያቄዎችን አስቀምጬላችኋለሁ። ፕሮጀክት አይደንቲፊኬሽን ፎከስ የሚያደርገው ምን ላይ ነው የሚል መልቲፕል ቾይስ ኩዌሽን አለ። መልሱን አጠር እያደረግኩኝ ሳስቀምጥላችሁ እናንተ ፓውዝ እያደረጋችሁ ቪዲዮ ልታዩት ትችላላችሁ። ካልሆነ ደግሞ ማቴሪያሉን እንደዚህም ደግሞ በርከት ያሉ ጥያቄዎችን ፒን አረግላችኋለሁ ባዮ ላይ። ለአሁን ግን ፈጠን ያልኩኝ ጥያቄዎችን እሰራለሁ፣ ተከታተሉ። Question number 2 which of the following is best defines a project identification? ከሚከተሉት ውስጥ ቤስት ዲፋይን የሚያደርገው ፕሮጀክት አይደንቲፊኬሽን የትኛው ነው የሚለን? ኤ estimating project costs፣ ቢ selecting contractors for project፣ ሲ generating and screening project ideas፣ ዲ evaluating project performance። ሶ ለዚህኛው መልስ ትክክለኛው ብለን የምንወስደው መልስ ሲ ነው። ጀነሬቲንግ ኤንድ ስክሪኒንግ ፕሮጀክት አይዲያ ነው ቤስት ዲፋይን የሚያደርገው ከኦልተርኔቲቮች ውስጥ። ሶስተኛው ጥያቄ which source of project ideas most related to unmet public need? ከፕሮጀክት ሶርስ አይዲያዎች ውስጥ ሞስት ሪሌትድ የሚሆነው ከአንሜት ፐብሊክ ኒድ ጋር የትኛው ነው? ማርኬት ኮምፒቲሽን ነው? ኮሚኒቲ ፕሮብለም ነው? ቴክኒካል ኢኖቬሽን ነው? ወይስ ደግሞ ኦርጋናይዜሽናል ስትራቴጂ ነው የሚሉ ኦልተርኔቲቮች አሉ። ቢ ነው ትክክለኛው መልሳችን። ኩዌሽን ነምበር 4 ገቨርንመንት ዴቨሎፕመንት ፕላንስ አር ኢምፖርታንት ሶርስ ኦፍ ፕሮጀክትስ አይዲያ ቢኮዝ ዘይ አር ዳሽ ኤ ፎከስ ኦንሊ ኦን ፕራይቬት ሴክተር ፕሮጀክትስ፣ ቢ reflect national priorities፣ ሲ eliminate project risks፣ ዲ guarantee project success rate። ሶ ትክክለኛው መልሳችን የሚሆነው ከናሽናል ፕራዮሪቲ ጋር ሪሌት ስለሚያደርጉ ነው። ኩዌሽን ነምበር 5 in private sector projects ወይም ደግሞ ፕሮጀክት አይዲያስ commonly come from በግለሰብ ደረጃ ከየት ሊመጡ ይችላሉ? ከፖለቲካ አጀንዳ ነው? ከማርኬት ዲማንድ ነው? ኦፖርቹኒቲ ነው? ከዶነሮቹ ሪኳየርመንት ነው? ወይስ ደግሞ ከኮሚኒቲ ነው? እዚህ ጋር ክሊርሊ እንደምታዩት ፕራይቬት ከሆነ ግለሰብ ከሆነ ኬስ ሊያመጣው ይችላል ከማርኬት ዲማንድ አንጻር ነው የሚሆነው። ቢ ኩዌሽን ነምበር 6 which of the following is an internal source of project? ከሚከተሉት ውስጥ ኢንተርናል የሆነ የፕሮጀክት ሶርስ የቱ ነው? ኢንቫይሮንመንት አይደለም፣ ገቨርንመንት ኤክስተርናል ነው፣ ሶሻል ቻሌንጅ አይደለም፣ ኦርጋናይዜሽናል ኦብጀክቲቮች ሲሆኑ ግን ኢንተርናል ሶርሶች ናቸው። ኩዌሽን ነምበር 7 ቴክኒካል ቼንጅ ጀነሬት ቴክኖሎጂካል ቼንጅስ generate project idea mainly by A increasing the labor costs፣ B creating new solutions and opportunities፣ C reducing customer demands፣ D limiting innovation ነው የሚለው። ሰው ቴክኖሎጂካል ቼንጅ ከሆነ አዳዲስ የሆኑ ሶሉሽኖችን ኦፖርቹኒቲዎችን ክሬት በማድረግ ነው አይዲያዎችን ጀነሬት ልናደርግ የምንችለው። ትክክለኛው መልሳችን ቢ ነው። ስምንተኛ ጥያቄ which of the following is not common source of project idea? ኮሚኒቲ ኒድ ነው? ማርኬት ዲማንድ ነው? ፕሮጀክት ኢቫሉዌሽን ሪፖርት ነው? ወይስ ደግሞ ፕሮጀክት ሞኒተሪንግ ነው? ኮመን ያልሆነው ነው የሚሉኝ። ስለዚህ ያልሆነው ደግሞ ይህ ነው፣ የፕሮጀክት ሞኒተሪንግ ነው። ዘጠነኛ ጥያቄ የመጀመሪያው ስቴፕ በፕሮጀክት አይደንቲፊኬሽን ስር ምን ይባላል? ግልጽ ነው ሲል የፕሮጀክት አይደንቲፊኬሽን። አስረኛው ጥያቄ ኒድ አሴስመንት ለምንድን ነው የሚረዳን በፕሮጀክት አይደንቲፊኬሽን ውስጥ? ይሄም ግልጽ የሆነ ጥያቄ ይመስለኛል። ጋፖችን በከረንት እንደዚሁም ደግሞ ዲዛይር ኮንዲሽኖች ውስጥ አይደንቲፋይ ለማድረግ ነው። 11ኛ ጥያቄ ጀነሬቲንግ ኦልተርኔቲቭ ፕሮጀክት አይዲያስ ኢምፖርታንት ነው። ኦልተርኔቲቮችን አይደንቲፋይ ማድረግ ለምንድን ነው የሚረዳን? ኮምፓሪዥን አለው ስለሚያደርግልን ወይም ደግሞ በተለያዩ ሶሉሽኖች ውስጥ ማነጻጸሪያ እንዲኖረን ነው። 12ኛ ጥያቄ ፕሪሊሚናሪ ስክሪኒንግ ኦፍ ፕሮጀክት አይዲያ ለምንድን ነው የሚጠቅመን? ሲ ነው፣ ሪሙቭ እናደርጋለን ፕራክቲካል የሆኑ አይዲያዎችን። which of the following is not common screening criteria? ከሚከተሉት ውስጥ ኮመን ስክሪኒንግ ክራይቴሪያ ያልሆነው የትኛው ነው? ዲዩሬሽኑ ነው የፕሮጀክት፣
Question number 40, a project idea aligned with organizational strategy is more likely to ከኦርጋናይዜሽናል ስትራቴጂ ጋር አላይን ሲሆን ምንድነው? ሪሌቫንስ ኦፍ ማኔጅመንት ሰፖርት ነው ያገኘው። which factor ensure long term project success rates during identification? ግልጽ ነው። ስትሮንግ የሆነ ቤኔፊሻሪ ሪሌቫንስ ሲኖር ነው። learning from previous project contributes to project identification by ካለፈው ፕሮጀክት መማራችን ምንድነው ኮንትሪቢዩት የሚያደርገው ኢምፕሩቭ እንድናደርግ የፊውቸር የሆነ ፕሮጀክት ዲዛይናችን ነው። project identification, project idea related to climate change usually come from social, economic and environmental issues ነው. which of the following best explain importance of project identification? ከሚከተሉት best explain የሚያደርገው project importance የትኛው ነው? It replace project planning, it guarantees project funding, it increase likelihood of project success. C ነው. Through project identification may lead to efficient resource use አይደለም፣ strong stakeholders አይደለም፣ project failure ነው። question number 20, project identification mainly concerned with how to implement the project, when to close the project, what projects should be undertaken, who should manage the project ነው ትክክለኛ መልሳችን። የፕሮጀክት አይደንቲፊኬሽን ያየንበት ፓርት እዚህ ጋር ነው የሚያበቃው ክፍል 2 የፕሮጀክታችን ወይም የኤግዚኪዩቲቭ ቱቶሪያላችን። ኔክስት ደግሞ ፕሮጀክት ፕሪፓሬሽን አለ፣ በሌላ ቪዲዮ መለሳለሁ። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ። ቪዲዮን ከወደዳችሁት እንዲሁም ደግሞ ልትደግፉኝ ከፈለጋችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ ልታግዙ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ጥያቄዎችን ማቴሪያሉን ፒን እንዳደረግላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። እንደዚሁም ቴሌግራም ቻናል አለ፣ በዚያ ላይ ሼር አደርግላችኋለሁ። አመሰግናለሁ። ጨርሰናል።